እንዴት ቆያችሁ? በዛሬው መርሃ ግብራችን ከአንድ ከተሰወሩ አባት የተላከን ማስጠንቀቂያና መልእክት የምናደርሳችሁ ሲሆን ማስጠንቀቂያውም በመላው ዓለም ለሚኖሩ ለክርስቲያኖች፣ ለአይሁዶች፣ ለእስልምና ሃይማኖት ተከታዮች እንዲሁም በሌሎች ሃይማኖቶች ለምትገኙና በመንግስታዊ ስልጣን ላይ ላላችሁ በሙሉ የተላለፈን ማስጠንቀቂያ እንደሚከተለው አቀርበዋለሁ። ከመርሃ ግብራችን በፊት ይህ ዝግጅት ለሌሎች እንዲደርስ ላይክ እና ሼር በማድረግ እንዲሁም ቻናላችንን ሰብስክራይብ በማድረግ አሁኑኑ ይቀላቀሉ። አሁን ቀጥታ ከተሰወሩ አባት የተላከን ማስጠንቀቂያ ተከታተሉ። መልካም ቆይታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይድረስ በመላው ምድር ለምትኖሩ የክርስትና፣ የይሁድና፣ የእስልምና እንዲሁም የሌሎች ሃይማኖቶችና እምነቶች ተከታዮች ለሆናችሁ ህዝቦች፣ መንፈሳውያንና ስጋውያን መሪዎች፣ የዓለም መንግስታትና የሀገራት ድርጅቶች ሁሉ ሰላም ለእናንተ ይሁን እያልኩኝ ይህን የማቀርብላችሁን መልእክት አዳምጣችሁ እንድትቀበሉኝ እለምናችኋለሁ። ይህችን ኢትዮጵያን በሚመለከት ስለሚኖራችሁ የአስተያየት ዝንባሌና የአቋም መመሪያ ትጠነቀቁ ዘንድ አደራላችኋለሁ። ስለየራሳችሁ ደህንነትና በጎነት ስትሉ ከኢትዮጵያ ጋር ያላችሁን ግንኙነት በምን አይነት አካሄድ ላይ እንደሚገኝ እንደገና ተመረምሩ ዘንድ ትገመግሙትም ዘንድ አሳስባችኋለሁ። ስውታን በሆኑ አስተሳሰቦች ተታላችሁ ግዱፋን በሆኑ የፍጡራን ስሌቶችም ተማርካችሁ በዚህች ሀገር ላይ ተጻራሪ የሆነ ተግባር ለመፈጸም አስባችሁ እንደሆነ በንስሐ ተመለሱ። እዚህ ላይ ለምን ብሎ የሚጠይቅ ቢኖር ኢትዮጵያ በምድር የእግዚአብሔር መንግስት ስለሆነች ነው የሚል ምላሽን ያገኛል። አሁን ፈጣሪ በራሱና ለሰው ዘር ተጠሪዎች ለመሆን በበቁት አበው መካከል ለተካሄዳቸው ለሰባቱ ቅዱሳን ኪዳናት ባላደራ ጠባቂ የታመነች ማህደርና ሕያው ምስክር ሆና ለመኖር መቻሏ ይህችን ሀገር እንዲህ ለመሆን አብቅቷታል። ስለዚህ በዚህ ህልውናዋ መቀጠል ይኖርባታል ማለት ነው። እንግዲህ ይህን መልእክት ተቀብሎና አክብሮ ለመፈጸም በእግዚአብሔር ላይ በተቃውሞ እንደመነሳት ይህን ባጭር ቃል ሲነገር ጸረ እግዚአብሔር እንደመሆን ያስቆጥራል። ምናልባት ይህን መልእክት በሚቃረን ዓላማ ላይ ተመስርቶ በተግባራዊነት የሚካሄድ አመራር ካላችሁ ለደህንነታችሁ ስትሉ ያን አካሄዳችሁን አቃንታችሁ የምትመለሱበትን መንገድ እንድታስቡ እለምናችኋለሁ። ሁለተኛውን የዓለም ጦርነት አትርሱ። በዚያን ጊዜ አስገዳይ ስልጣን ያላቸው ጥቂት ኃያላን አህጉርና የዓለም መንግስታት ማህበር የተባለው ድርጅት ከፈጸሙት የማናለብኝነትና የግዴለሽነት ድርጊት የተነሳ በዘመኑ የነበረው ትውልድ በሰው ልጅ ታሪክ ውስጥ እስካሁን ወደር ያልተገኘለትን እጅግ መራር የሆነ ዋጋን ከፍሎ እንደነበር አስታውሱ። ያ መክሰፍታዊ ቅጣት በዚያ ትውልድ ላይ የወረደበት እኮ በዘመኑ የነበሩት አፄ ኃይለ ሥላሴ በግንባር ተገኝተው ያቀረቡትን የምክርና የማስጠንቀቂያ መልእክት በእብሪት ንቆና አቃሎ ሳይቀበል በመቅረቱ እንደነበር ታውቃላችሁ። ከዚህ ጋር በተጨማሪ ትምህርትና አጥጋቢ ማስረጃ የሆናችሁ ዘንድ ራሱ የዛሬው የኢትዮጵያ ትውልድ ከቅርብ ጊዜ ወዲህ እንዲቀበል ከተፈረደበት ፍዳ ተይዞ እስከዚህ ቻፍታ ድረስ እየተሰቃየበት ያለውን መርገም በማስተዋል ተመልከቱት። በእርስ በርስ ጦርነት፣ በተለያየ የደዌ ቸነፈር፣ በረሃብ አለንጋ፣ በስደትና የአውሬ ራት በመሆን በሌላ መልክ እየቀጠለ የሄደውና የሚሄደውን የእልቂት መጠን ይኸው ታዩታላችሁ። ታዲያ ለዚህ ፍዳ የዳረገው ጠንቅ ከቶ ምን ይመስላችኋል? ገና ቀደም ብሎ በአፄ ኃይለ ሥላሴ ዘመንና ከዚያም በኋላ የተሰጠውን ይህንኑ ዛሬ ለእናንተ የቀረበውን የመሰለውን የምክርና የማስጠንቀቂያ መልእክት አልቀበልም በማለቱና እስካሁን በእንቢተኝነቱ በመጽናቱ አይደለምን? ስለዚህ እናንተም ይህን ከመሰለው መርገምና መክሰፍት ትድኑ ዘንድ እድሉ ሳያመልጣችሁ ጊዜውም ሳይመሽባችሁ እባካችሁን ፈጥናችሁ ይህን ምክርና ማስጠንቀቂያ ተቀበሉ። ይህን ምክርና ማስጠንቀቂያ መቀበላችሁን የምታረጋግጡት ከዚህ የሚከተለውን የእውነት ምግባሮች በቅደም ተከተል በመፈጸም ይሆናል። ይኸውም በቅድሚያ እያንዳንዳችሁ በየግል ሰውነታችሁ ከእግዚአብሔር ጋር ያላችሁን ግንኙነት እንዴት እንደሆነ በተመስጦ ታመዛዝናላችሁ። ከዚያ የራሳችሁን ከእግዚአብሔር ጋር በንስሐ ታቀርባላችሁ። በዚያ ጊዜ በየውስጣችሁ የእርቅና የሰላም መንፈስ ይሆንላችኋል። የተፈጥሮ ወገናችሁ ከሆነውም ከማንኛውም ሰው ጋር እርቅና ሰላም የማድረግ ኃይል ይሰጣችኋል። በመጨረሻ በዓለም ሁኔታ ውስጥ እያንዳንዳችሁ ያላችሁን ግዳጅ፣ ኃላፊነትና ተጠያቂነት ምን እንደሆነ በጥልቅ ከመመርመር ትደርሳላችሁ። ከዚህም የተነሳ ማናቸውንም ችግር በቀላሉ ለማስወገድ የሚያደርሳችሁን እውነተኛ መፍትሄ በግልም ሆነ በጋራ በህብረትም ታገኛላችሁ። ይህም ሁሉ እግዚአብሔር በኢየሱስ ክርስቶስና በድንግል ማርያም ለፍጥረት ዓለሙ በሰጠው የምሕረት ቃል ኪዳን ይከናወንላችኋል። እንግዲህ መልእክት ለተላለፈላችሁ ለእናንተ ክርስቲያኖችና ክርስቲያን ላልሆናችሁ እንዲሁም ለኢትዮጵያውያንና ኢትዮጵያውያን ላልሆናችሁ ሁሉ ይህን እላለሁ።
ሁሉ በእርሱ ፍቃድ እየተመራ መልካም ከሆነው ፍጻሜ ይደርስ ዘንድ ሁላችን ለምናምንበትና ለምናመልከው ለአንዱ እግዚአብሔር ሁላችሁ በስሙ ንስሐ እንድትገቡ ይህም ማለት የእርሱን የእውነት መንገድ ከሚጻረር የክፋት አካሄዳችሁ እንድትመለሱ አሳስባችኋለሁ። አዋቂና ብልህ ከሚባለው ሕያው ፍጥረት መካከል በአይነትም ሆነ በብዛት ላቅ ያለውን ደረጃ ያዘው እኛ በእግዚአብሔር መልክ ተፈጥረናል ብለን የምናምነው የሰው ዘር ወገኖች መሆናችን በሁላችንም ዘንድ ነው። እንዲህ እንደመሆናችን ባሳለፍነው በረጅሙ የሕልውና ዘመናችን ሁሉ የቀደሙትና የዛሬዎቹ ትውልዶቻችን የፈጸሟቸው ክፉም ሆነ ደጋግ ድርጊቶች ካስገኙልን የሕይወት ልምዶች መካከል በመቀጣጫነት የሚያገለግለንን ዋና ዋናውን እንኳ በትምህርትነቱ ቀስመን በመጠቀም በምድር ላይ ማንነታችን እንዲታወቅበት ተወስኖ የተሰጠንን የመኖር ዕድልና የእድሜ ጸጋ የተሻለና የሰመረ እናድርገው ዘንድ ከፍጥረታችን ባለቤት ያለማቋረጥ ሲጠበቅብን ቆይቷል። በተለይም ባለፉት 2000 ዓመታት ውስጥ በግል በአገርና በአህጉር አቀፍ ደረጃ አስተማማኝና ዘለቄታነት ያለውን የሰላም የእድገትና የብልጽግና ኗኗር ማስገኘት የሚቻልበት መንገድ የትኛው እንደሆነ ለኛ ለሰው ልጆች ማወቅ ቢሳነንም እግዚአብሔር በብዙ የተለያየ መልክ ማስተማሩን አላቋረጠም። እርሱም የመለኮትን እውነት በመከተል ብቻ የሚደረስበት ነው። የሰው ልጅማ ትክክለኛ መንገድ በአብዛኛው ዓለም ዘንድ እስካሁን ታምኖበት ሲሰራበት እንደሚታየው የተራቀቀ ሰብአዊ ፈሊጥ፣ የተከማቸ የሀብት ይዞታና የተደራጀ የጦር ኃይል፣ እነዚህ ሶስቱ የሀገር አውታሮች ተሟልተው ተቀነባብረውና ተከናውነው የሚካሄዱበት መንግስታዊ አቋም መስሎት በድካም ሲዋትት ይታያል። ታዲያ ያቺ የመለኮት እውነት የት ትገኛለች? የመለኮት እውነት ራሱ እግዚአብሔር ነው። እርሱም በመልኩ በፈጠረው አካል ሰው ሆኖ በዘመኑ መጨረሻ በኢየሱስ ክርስቶስ ተገለጸ። ኢየሱስ ክርስቶስም ምሉ በኩለሄ በሆነው በመንፈስ ቅዱስ ማህያዊነት ሕልውናው እስከ ዛሬ ቀጥሏል። ዛሬም እየቀጠለ ነው፣ ለወደፊትም ይቀጥላል። እንደሚታወቀው የሰው ዘር በምድር ላይ ፍጹማን ሕይወት በግለሰብ በአገረሰብና በዓለም ማህበረሰብ ደረጃ ሳይቀር በእጁ አስገብቶ ሲሰፍንባት በስጋ በኖረባት ዘመን ሁሉ በምኞት መቃጠል ብቻ ሳይሆን ጣርና ጋር ባልተለየው ታላቅ ትግል የተሟሟተበትና ዛሬም የሚጋደልበት ዓላማው መሆኑ እነሆ በገሃድ ይታያል። ነገር ግን ከዚህ ዓላማው ለመድረስ እስካሁን አልተቻለውም፣ ወደፊትም አይቻለውም። ስለዚህ ፈጣሪያችን ይህን ሁሉ ያደረገው የዘላለም ሰላም፣ እርገትና ብልጽግና ተሟልተው ወደሚገኙባት ወደዚች ፍጹም ሕይወት መርታ የምታደርስ አንዲት ብቸኛ መንገድ መኖሯንና እርሷም ያቺው የመለኮት እውነት ብቻ መሆኗን በቀላሉ ሊያሳምነን እንደሆነ መረዳቱ አያዳግተንም። ይህቺ መልእክት የተላከላችሁ ራሱ የመለኮት እውነት ከሆነው ከኢየሱስ ክርስቶስ ነው። እርሱም የአዳምና የሔዋን የኖህና የመልከጼዴቅ የአብርሃምና የሙሴ የዳዊትና የማክዳ አምላክ ሲሆን በትንቢቱ የፍጻሜ ዘመን ኢትዮጵያ ታበጽሕ እደዊሃ ሀበ እግዚአብሔር ተብላ የሰውን ዘር ከምትወክለው ከጽዮኗና ከኢትዮጵያዊነቷ ከፍጥረት ዓለሙም ንግሥት ከቅድስት ድንግል ማርያም በመወለዱ በሰውነት የተገለጸውና ራሱም ሞአንበሳ ዘእም ነገደ ይሁዳ ካህኑ ለዓለም ንጉሠ ጽዮን ወንጉሠ ነገሥት ዘኢትዮጵያ ተብሎ በመላው ፍጥረት ዓለም ላይ የነገሰው ነው። ወስብሐት ለእግዚአብሔር። ለዛሬ ያዘጋጀንላችሁ ዝግጅት እዚህ ላይ ያበቃል። ይህም ዝግጅት ለሌሎች እንዲደርስ ዝግጅቱን ላይክ እና ሼር እንዲሁም ቻናላችንንም ሰብስክራይብ በማድረግ የኛ ቤተሰብ ይሁኑ። ቸር ጊዜ፣ ሰላም ያገናኘን።